አንተን ልክ ያልሆንከው ብሩኬ አስተካክል፣ ነገሮችህን አስተካክል። አንተና ሚፍታን ማስቀይመውታል። በአንተና በሀይሚ መሀል በጣም ብዙ የሚቀና ሰው አለ። ሌላ ሰው ከመጣ መሀላችሁ ምናምን አለን እኛ እናስተካክለዋለን። ልክ ያለው ነገር ሲኖር ፊት ለፊት ነው የምናወራው። ሌላ ምንም እንትን የምንለው ነገር የለም። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁልን? እኔ ያለው ፈጣሪ የተመሰገነ ይሁን አልሐምዱሊላህ ብያለሁ። ዛሬ ተመልሼ መጣሁ። ልክ በቃል እንደገባሁት መሰረት ቶሎ እመጣለሁ እንዳልኳችሁ ነገሮችን እያመቻቸው ነውና ዛሬ ተመልሼ መጣሁ። እናንተ ግን በቃላችሁ አልተገኛችሁ። ቤቷ 5000 አልገባም። ቤተሰብ ትላንትና እያየሁት ነበረ። ሰሞኑን አለው ከዚህ በኋላ ዩቲዩብ ላይና ማለት ባለፈው እንዳወራሁት ጉዳዩን ጨርሰን ስለመጣን ዩቲዩብ ላይ ያየው ነው ምናምን፣ ግን ቤቱ ምንም እየተንቀሳቀሰ አይደለም። ፋሚሊ አንድ ያየሁት እሱን ነው። ከዛ በፊት ግን እንዴት ናችሁ? ሲኑ ለቀን እንዴት አለፈላችሁ? ጨረቃ ቤተሰቦች ጨረቃዋን እያያችሁ ነው። ትናንትና እኔም ገብቼ እያየዋት ነበረ። እኔም ከረጅም ጊዜ በኋላ ነው ሰሞኑን ተመልሼ በደንብ ዩቲዩብ ላይ ቁጭ ብዬ ቪዲዮዎቹን እያየው ላይክ እያረኩ ኮሜንት መስጠት የጀመርኩት እቺን 2-3 ቀን ነውና ትንሽ የታዘብኳቸው ነገሮችም አሉ። ዛሬ የመጣሁበት ሌላ ምክንያት ደግሞ በደንብ ዋና ላወራ የፈለኩት ለምስጋና ነው የመጣሁት። ፋሚሊ እንደነገርኳችሁ ከ3 እና ከ4 ወር በኋላ ነው አሁን ተመልሼ የመጣሁትና በዚህ ሁሉ ጊዜያት ክፍተት በኋላ ነገሮች ማለት አብዛኞቻችሁ እንዳልኳችሁ ኢንቦክስ ላይ አውርታችሁኛል ምናምንና ሀይሚዬን ላመሰግን ነው የመጣሁት። የኔ ጨረቃ ልበላት፣ የኛ ጨረቃ ቴንኪዩ በጣም እንኳን ደህና መጣ ብላኛለች። እኔም አለሁልሽ ለማለት ነው። ማለት አረሳችኝም። አሁን ላይ ስመለስ ኢንቦክስ አርጋኛለች፣ ደውላ እንኳን ደህና መጣ ብላኛለች። ቴንኪዩ። ትላንትና ነበረ ይሄን ቪዲዮ ልሰራ ያሰብኩት፣ ማለት ሞርኒንግ ላይ ነው ከሷ ጋር ያወራ ነውና ላመሰግናት ነበረ። ትላንትናም ይሄን ቪዲዮ ልቀርጸው ነበረ፣ ግን ነገሮች አልመቻች ብለውኝ ትላንትና አልመጣሁም። ዛሬ ተመልሼ መጣሁ እና ሀይሚዬ በጣም አመሰግናለሁ ከልብ። ግን ያው የኔ ምስጋና ብቻ አይበቃትም እና ኮሜንት ላይ ገብታችሁ ሀይሚዬን አመስግኑልኝ እላለሁ በእኔ ቤት። ምክንያቱም ይሄን ቪዲዮ ታየዋለች በእርግጠኝነት። ማለት በቃ የትኛውንም ሰፖርት የምናደርጋትን ቪዲዮዎች ምናምን እየገባች ታየዋለች እና እዚህ ላይ መጥቼ እንዳመሰገንኳት ምናምን ማየት አለባት፣ ማወቅ አለባት። በጣም ቁም ነገረኛ ናት። ከበፊትም ጀምሮ ያው ፐርሰናል እናውቃታለን እሷን እና እምለው ነገር ምንድነው ሀይሚዬ ቁም ነገረኛ ናት። ማለት በቃ ነገሮችን የሆነ ውጥረት ላይ ብትሆንም ከጎን ያሉ ነገሮችንም አብራ ነው የምታስኬደው። ማለት ሰሞኑን ብሩኬ ለየት ያለ ባህሪ አመጣው። ቪዲዮ አሁን ማየት ከጀመርኩ በኋላ ሰሞኑን የታዘብኩት ነገር ቢኖር የብሩኬን ነገር ነው። ከሱ የማይጠበቁ ነገሮችን ምናምን እያየን ነው። ያው እሱም ወንድ ልጅ ነው፣ ግን እንደዚህ እሷን ማስጨነቅ ምናምን መገፋፋት፣ ያለ ሽማግሌ አብረን እንደር ማለት ብዙ ነገር እያየው ነውና በዚህ ውጥረቶች መሀል ሆና ራሱ ከጎን ያሉ ነገሮችን አትረሳም እና ሀይሚዬ ቴንኪዩ። ዛሬ የመጣሁት ለዛ ነው። ደውለሽ እንኳን ደህና መጣ ማለትሽ ለኔ ለብዙ ነገር ነው ሞቲቬት ያደርገኝ። ማለት አንደኛ ከዚህ በኋላ ቶሎ እንድመጣ ያደርገኛል። ሁለተኛ ደግሞ በቃ በነገሮች መሀል ሆነሽ ሌሎች ነገሮችንም ማስተዋል እንደምትችይ በደንብ አሳይተሽናል እና ኮሜንት ላይ ገብታችሁ ሀይሚዬን አመስግኑልኝ እላለሁ። እና ደግሞ ሁለተኛ ሀሳብ የመጣሁት ምንድነው የብሩኬ ሀሳብ ነው። ብሩኬ ምን አይነት ነገር እያረክ ነው? እኛ ግራ ገባን፣ አስጨነቀን እኮ እኛን። ትላንትና ገብቼ እያየው ነበርና ልክ ያልሆነ ነገር በቃ 3 ቀን 4 ቀን ቪዲዮ ወደኋላ ተመልሼ ሳይ በጣም እያስጨነካት ነው። በጣም ሌላ ነገር እንድታደርግ እየገፋፋሃት ነው። የሆነ በቃ ወጣ ያለ ባህሪ እያሳያሃት ነው። ከየት እንዳመጣኸው አናውቅም። በእርግጥ እዚህ ጋር እኔ አንተን መናገር ምናምን በእሷ ጉዳይ መብት ኖሮን ወይ ሁላችንም ማውራት እንትን ብሎን ሳይሆን ኮሜንትም እያነበብኩ ነበርና ምንድነው በዚህ ልክ ማስጨነቅ ምናምን እያሉ ነው። የትኛውም ሰው በአንተና በሀይሚ መሀል ላያገባው ይችላል፣ ግን አንተም ደግሞ ልክ ያልሆነ ነገር ስታደርግ ሊነገር ይገባል፣ ጥግ ድረስ ማለት ነው። ለምን እንደሆነ ታውቃለህ? እኛ ሀይሚዬን ከሌላ ከጠላት ምናምን ብቻ አይደለም የምንጠብቃቸው። ቅድምም የትላንትና ቪዲዮ ላይ ያንተን እያየሁት ነበርና
በኔና በሷ ፍቅር በጣም ብዙ ጠላት አለ፣ በጣም ብዙ ሚቀና ሰው አለ፣ በጣም ብዙ ነገር ብለሃል። እነዛን ነገሮች ራይት ናቸው፣ እኔ ተቀብያለሁ። ምክንያቱም በአንተና በሀይሚ መሀል በጣም ብዙ ሚቀና ሰው አለ እና ያ ነገር ትክክል ነው። አንተን ወዳልባል ነገር ራሱ እንዲገፉ የሚያደርጉ እነሱ ሊሆኑ ይችላሉ። ግን እኛ አንተን መናገር ወይም ደግሞ አንተን መቆጣት ምናምን በሷ ጉዳይ ምናምን መብት ላይ ኖረን ይችላል። ግን ደግሞ ልክ ያለው ነገር በቃ እየሆነ ነው። ሀይሚዬ በጣም እያስጨነቅካት ነው፣ እየገፋሃት ነው። ትላንትናው ቪዲዮ ላይ ደግሞ በጣም የሚገራርሙ ቪዲዮ ነገሮችን ያየ ነው። እዛ ጋር ሚፍታ ትክክል ነው። እኔ የሚፍታን ሀሳብ እቀበላለሁ በደንብ ማለት ነው። ፍጹምን ማይሆነ አይምሮውንም ቀይረዋል የፍጹምን እና ካንተ ጋር አብሮ ሰፖርት ሲያደርግ ነበረ። ልክ አይደለም ያ ብሩኬ። ሽማግሌ ሳይላክ ነገሮች መስመር ሳይዙ በእኛ ባህል በኢትዮጵያውያን ባህል መሰረት ሽማግሌ ተልኮ ብዙ ነገር ተደርጎ ነው ይዛሃት የምትሄደው እንጂ አንድ ቤት ውስጥ ሁለት አልጋ ሆነ ምናምን ያን ነገር እኮ እኛ የምንወደው ያን ነገር ነው። አንድ ቤት ውስጥ ሁለት አልጋ ሆኖ ምናምን መቀጠሉን ነው እንጂ ያ ነገር ለኛ ምንም የሚያስጠላ ነገር አይደለም። ላንተ ለምን እንደደበረ አናውቅም። በእርግጥ እዚህ ጋር ሌላ ሴት ጋር እንዳልሄድ ምናምን የምትለው ነገር እሱን እናንተ ተወያዩበት። ግን ሽማግሌ ሳይላክ ሀይሚዬን እንዲህ ማስጨነቅ እኛ እንደናንተ ጠበቃ ሆነን ስናወራ ትክክል አይደለም። ብሩኬ በጣም መስመር እየሳትክ ነው፣ እየተበላሸ ነው፣ ወጣ ያለ ነገር እያሳየህ ነው። ሀይሚዬን እያስጨነቃት ነው በጣም ማለት ነው። እኔ ትላንትና እንዲፈጠራል ብዬ አላሰብኩም። ከትላንት ወዲያ ቪዲዮዎችን እያየው ነበር ሰሞኑን እና ትክክል ያልሆኑ ነገሮች እያየን ነው። እኛ ሀይሚዬን ከብዙ ነገር ነው የምንጠብቃት። ልክ ያለው ነገር ሲኖርም ፊት ለፊት ነው የምናወራው። ሌላ ምንም እንትን የምንለው ነገር የለም። ሌላ ሰው ከመጣ መሀላችሁ ምናምን አለን እኛ እናስተካክለዋለን። እና እንደ አጠቃላይ ሰብሰብ ሳረገው ሀሳቤን ብሩኬ እያረከው ነገር ያለው በፍጹም አያስኬድም። ትክክል ያልሆነ ነገር ነው። ይሄን ልትቆጠብ ልታስተካክል ይገባል። በዚሁ ከዘለለ ነገሮች የሚቀጥሉ ከሆነ ግዴታ መሀል ላይ መግባታችን አይቀርም፣ እንገባለን ድጋሚ። ሀይሚዬ ደግሞ አንቺም ተረጋጊና ቁጭ አድርገሽ ለማውራት ሞክሪ። ትላንትና ሚፍታንም አስቀይመውታል፣ ሚፍታም ደብሮታል። ሚፍታ ትክክል ነው እዛ ጋር ለሀይሚ እውነት እኔ በሚፍታ ቦታ በሆን ብዬ አስባለሁ። አንዳንዴ በቃ ትክክል የሆነ ፋክት የሆነ ነገር ነው የሚያራምደው እዛ ጋርና እነሱ ደግሞ አልተረዱትም። ጭራሽ እያፈላ ነው ምናምን እያላችሁ ነው፣ ግን እያፈላ አይደለም። ብሩኬ አንተ ነህ ልክ ያልሆንከው። ብሩኬ አስተካክል፣ ነገሮችህን አስተካክል። ትክክል ያልሆነ ነገር እያራመድክ ነው። እኔ በጣም ደብሮኛል። እኔ ሳልሆን ሙሉ እንደ ጋርዱ እንደ ፋሚሊ ሙሉ ደብሮናል እና ያ ነገር ትክክል አይደለም። ሀይሚዬን አታስጨንቅብን። እኛም ቶሎ የምንመጣው እኮ ሀይሚዬ ሳትከፋ ስትቀር ነው እንጂ እኛ እኮ ይደብረናል እኮ፣ በጣም ነው የሚደብረን። እሷ ሲደብራት እኛም ይደብረናል። ቡራ አስተካክል፣ ይሄን ነገር ተቆጠበበት። ሌላ ነገር እንድንወስድም አታርገን፣ እኛ ሌላ ኃይል እንድንጠቀም ምናምን አታርገን። በቃ እዛ ጋር ያሉ ነገሮችን አስተካክለህ አንተ መስመር አስይዘህ መሄድ አለብህ። እኛ ካንተ ብዙ ነገር ነው የምንማረው ብሩኬ። እዚህ ጋር በጣም ብዙ ሰው ነው አንተ የሚያየህና እኛ ካንተ ብዙ ነገር ነው የምንማረው መማርም የምንፈልገውና ሀይሚዬ ማስጨነቀ ምናምን ትክክል አይደለ። ሀይሚዬ ደግሞ በቃ እሱንም ለመረዳት ሞክሪ ያለበትን ሁኔታና ቶሎ ሽምግልናውን ልካችሁ እኛም ሰርጋችሁን እንዴ ምንድነው እኛንም እኮ አጓጓችሁ እንዴ። ቶሎ በቃ ጠቅለል ብላችሁ ተጠቃለሉና ይሄ አልጋ ጭቅጭቅም ይቅርባችሁ። አልጋውንም አንድ አድርጉት። እኔ ያሰራላችኋለሁ አልጋው በዚህ ጉዳይ ማለት ነው። እና አይ ጓደኛ ያለኝ ብዬ ነው አልጋ የሚሰራ እንትን ፈርኒቸር ቤት የሚሰራና ነገሮችን ለማስተካከል ሞክሩ። ሀይሚዬ ደግሞ ድጋሚ ስመልስልሽ ትላንት ላረግሽው ላሳየሽኝ ክብር በጣም አመሰግናለሁ። እወድሻለሁ ሀይሚዬ። ከዚህ በኋላ አብረን ነው የምንቀጥለው። እኔ ቃሌን በገባሁት መሰረት ይኸው ቶሎ ለመምጣት እየሞከርኩ ነው። ነገም ከነገ ወዲያም እመጣለሁ። ከዚህ በኋላ አብረን ነው የምንሄደው። እናንተ ግን በቃላችሁ አልተገኛችሁ። አሁንም ደግሞአለሁ፣ አልተገኛችሁ። ቤቱን ዝም ብላችሁታል ወይ? ቪዲዮ እየጨረሳችሁ አይደለም፣ ጨርሳችሁ እያያችሁ አይደለም። ቤቱን ሰብስክራይብ ማድረግ እንዳይረሳ። አሁንም ድጋሚ የምለው ነገር ቤቱን ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። እኔ ነገ ከነገ ወዲያ በአዲስ አይዲያ ነው የምመጣው፣ በአዲስ ሀሳብ ነው የምመለሰው እና በተረፈ በቃ ወዳችኋለሁ። ነገ እንገናኛለን። ዋላብ